ወአለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የእማያ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ያለው አልሐምዱሊላህ። ዛሬ በድጋሚ ተመልሼ መጥቻለሁኝ። እንደምታዩት የቤት እቃ አለ፣ የሮመዳን አስቤዛ አለ፣ ሽሮና በርበሬ ጨምሮ የተዘጋጀበት ነው። ይህ እቃ የሚሄደው ሮቢት ነው። 119914 ብር ነው የፈጀው ከነ ትራንስፖርቱ ከነ ሁሉም ወጪ ማለት ነው። እንደምታዩት ከዚህ ጀምርላችኋለሁ። የጥበብ ረከቦት አለ፣ ፋሽኑ የማያልቅ እንግልት የሚችል ረከቦት ማለት ይሄ ነው። 2700 ብር። ሀገረኛ ስኒ 500 ብር። የሳር ሱፍራ 1700 ብር። 1 ሜትር በ1 ሜትር የሚባለው እዚህ ጋር ፌርሜሎ አለ 400 ብር። ያው ነው ስለምቀርጽ ብዙ ጊዜ ቪዲዮ ያን ያህል አይሆንም። ትሪ ያለ 45 ቁጥር 600 ብር። 50 ቁጥር ትልቅ ትሪ 50 ቁጥር 700 ብር። እዚህ ጋር የሻይ በራዳ አለ 550 ብር። የሻይ በራዳ 550 ብር። ግማሽ ደርዘን ሻይ ቡሽ አለ 600 ብር። የሾርባ ሳህን አለ ግማሽ ደርዘን። እንደምታዩቸው አዲስ የመጡ ናቸው፣ ያማምራሉ። አንድ ፍሬ በ60 ብር ሂሳብ ነው የገዛኋቸው። አንድ ፍሬ በ60 ሲባዛ በ6 ማለት ነው 772 አለ ራኑ ቱርኪ። እንደምታዩት ያሳያችሁ በአንደኛው ማለት ነው 3500 ብር። እዚህ ጋር የቆርጥ ሳህን አለ ግማሽ ደርዘን። አንድ ፍሬ በ100 ብር ሂሳብ 600 ብር። እንደምታዩቸው በጣም ያምራሉ። 600 ብር። ፋንዲሻ ማቅረቢያ ወይም የዳቦ ማቅረቢያ ትሆናለች። በጣም ቆንጆ ናት። 450 ብር። የውሃ ጆግ አለ እዚህ ጋር ቲማቲም ጆግ የሚባለው ከነ ኩባያው እንደምታዩት 4 ኩባያ ያለው 600 ብር። ሴኔጋል ብረት ድስት አለ 2 ዶሮ ነው የሚባለው። እንደምታዩት ትልቅ ነው። ያው 2 ዶሮ ይበሉት እንጂ 1 ዶሮ ነው የሚሰራው 2700 ብር። እዚህ ጋር ማለች እንደምታዩት ለምስር ለምናምን ላከት ትሆናለች 1200 ብር። በአንደኛው ነው ከባዳ ነው ማለት ነው። እዚህ ጋር ኖርማል ብረት ድስት አለ ትልቅ ነው። ይሄ 1200 ብር። ለውሃ ምናምን ይሆናል ደንዳና። እዚህ ጋር እንደምታዩት ቆንጅዬ ዳቦ ማብኪያለች። እንደምታዩት በጣም ትልቅ ነው። ካሜራው ትንሽ ነው የሚያስመስለው፣ ትልቅዬ ነው 350 ብር። ባሌ 20 ሊትር 220 ብር። ማስታጠቢያ ያለ 150 ብር። የሳሙና ማስቀመጫ ያለው ማስታጠቢያ ይሄ 150 ብር። እዚህ ጋር የሽንኩርት መፍጫ አለ ትልቁ። ይሄ ትልቅ የሚባለው ነው ባለ 5 እንትኑ ማለት ነው። ያለ ማብራት የሚሰራው በእጅ ተወሰወሰ የሚሰራው ነው። ትልቅ የሚባለው ነው 1500 ብር። ትንሿን ነበር የተባልኩት፣ ያው ትንሿ ጠፍታለች። ይሄ ከ1 ከ2 ኪሎ ምናምን በጣም ትልቅ ነው እንደምታውቁት። ይሄን 1500 ብር። እዚህ ጋር ቢላዋ አለ 300 ብር። አነስ ያለ ቢላዋ ነው 2 ከ50። አንዱ የስጋ አንዱ ለሽንኩርት ነው የተባልኩት። አነስ ያለው ለሽንኩርት ትሆናለች። ሹካ 1 ደርዘን ሹካ 400 ብር። የሻይ ማንኪያ 150 ብር 1 ደርዘን። የሩዝ ማንኪያ 400 ብር 1 ደርዘን። ጭልፋ 150 300 ብር። እዚህ ጋር ሶላር አለ ሶላር 700 ብር። ቆንጅዬ ነው የተሻለ ብዬ ነው የገዛኋት። ይችን አዲስ ምርት ናት።
አንድ ካርቶን ቴምር አኑር የሚለውን 2600 ብር። እዚህ ጋር የሾርባ ገብስ አለ የተከካ እንደምታዩት በጣም ቆንጆ ነው። ያው ካሜራው በአካል እንደምናየው አይሆንም። 10 ኪሎ ነው በ180 ብር ኪሎ። ድፍን ምስር አለ እዚህ ጋር ቆንጆ የድፍን ምስር ምንም ወጪ የሌለው በጣም ነው የሚጥመው። እኔ ቤት ተጠቅሜዋለሁ። በጣም ቆንጆ ምስር ነው። በ260 ብር 2 ኪሎ ነው። ምስሩ 3 ኪሎ ነው አፍዋን። እዚህ ጋር 3 ኪሎ አተር ክክ አላት። ኪሎ በ250 ብር ሂሳብ ነው የገዛሁት። ቡና አላት 1500 ብር። ቆንጆ ቡና እንደምታው ቆንጆ ቡና ነው። 1500 ብር ቡናው እንግዲህ 3 ኪሎ ነው። እንደምታዩት ምስር ክክ አለ 3 ኪሎ ምስር ክክ በ280 ብር። ምስር ክኩ የሀገራችን ነው። የውጭ ከሆነ 170 ብር ነው የሚሸጠው ኪሎ። 5 ኪሎ ስኳር አለ በ185 ብር ሂሳብ 5 ኪሎ ስኳር አላት። ሩዝ 10 ኪሎ ሩዝ አለ ኪሎ በ120 ብር። 10 ኪሎ ዱቄት አለ 1070 ብር። ስማርት ስፔሻል ስማርት የሚለው እዚህ ጋር የሚያማምር ሽሮና በርበሬ አላት። እንደምታዩት ቀይ የሆነ በርበሬ ነው። ማሻአላ ያዘጋጀሁላት ቀይ ነው። 10 ኪሎ በርበሬ ነው ያዘጋጀሁላት። እዚህ ጋር በርበሬውን በ750 ብር ሂሳብ ነው የገዛሁት። እንግዲህ ለዚህ በርበሬ መጨቅጨቂያ ቅመም ማስፈጫ 3500 ብር በኢትዮጵያ እስከ ቅመም እስከ ሁሉም 1 ኪሎ ኮረሪማ የሚሸጠው 2400 ብር ነው። እንደምታዩት ቆንጆ አድርጌ ነው ያዘጋጀሁላት። ያው ካሜራው ተንባይለን በጣም ቀይ ነው። እዚህ ጋር እንደምታዩት ሽሮ አለ። ምጥን ሽሮ በጣም ነው ሽታ የምጥመው። 1 ኪሎ በርበሬ ለ10 ኪሎ ሽሮ 1 ኪሎ በርበሬ አድርጌበታለሁ። ሽሮ እንግዲህ ቅልቅል ነው ያደረኩት። ባቄላ፣ አተር እና ሽምብራ አድርጌ ነው የገዛሁላት። ባቄላው በ230 ብር፣ አተር በ250 ብር፣ ሽምብራ በ230 ብር ሂሳብ ነው የገዛሁት። የማሽን የሚከካው አለ ይቀንሳል። ይሄ ግን በቤት የሚከካ ነው። በጣም ቆንጆ ነው። እንደምታውቁ ከለሩም ያምራል። እንደዚህ አድርጌ ቆንጆ የሆነ ሽሮና በርበሬ አዘጋጅቻለሁ ለእህታችን ማለት ነው። እዚህ ጋር ስንመጣ 5 ሊትር 20 ሊትር ፈሳሽ ዘይት አላት። 10 ሊትር ፈሳሽ ዘይት አላት። አንዱን በ2050 ብር ነው የገዛሁት። 2050 400 4100። እዚህ ጋር ብራይት ስፔሻል የሚለው አንደኛ ላርጓላት 5 ሊትር 800 ብር። እዚህ ጋር ቫዝሊን 400 ብር ትልቁ ማለት ነው። አቮካዶ ቅባት 170 ብር በጭቃው ማለት ነው። ውስጡ አረንጓዴ ሆነው ታውቁታላችሁ። ሎሽን አለ 380 ብር። አንድ ደርዘን ሳሙና አለ ላይፍ ቦይ አንዱን በ55 ብር ሂሳብ። እንግዲህ የታችን አስቤዛ ይሄንን ይመስላል። እዚህ ጋር ደግሞ ለአማቶቼ ለብቻ አድርጊልኝ ያለችዋለ። ሌላም አላት መፈረሻ አላት። እጣን አለ ምግቡ ጋር እንዳላቀላቅለው ብዬ ነው። አሳያችኋለሁ በሌላ ቪዲዮ በሌላ መፈረሻው ጋር አድርጌ ማለት ነው። እዚህ ጋር ለአማቶቼ አዘጋጁልኝ ያለችው 2 ኪሎ አኑር ተምር አለ ወይም 2 እሽግ። እሽጉ በ350 ብር ሂሳብ ነው። አንዱ እሽግ ማለት ነው። በካርቶን ሲሆን ይቀንሳል።
እንደዚህ በችርችር ሲሆን ይጨምራል። 5 ኪሎ ስኳር አለ እንደምታዩት 5 ኪሎ ስኳር ኪሎ በ185። እዚህ ጋር እንትን አለ አሲር 550 ብር። 5 ሊትር ዘይት አለ 2050 ብር ማለት ነው። ይሄ ላማቶቿ ለብቻ የሚሆን ነው። እጣን 1 ኪሎ አለ እንደነገርኳችሁ ምግቡ ጋራ ለማድረግ ሽታውን እንዳይልብኝ ብዬ ነው። እጣን አለ ቆንጆ እጣን 1000 ብር ነው ኪሎ ነው የገዛሁት። እዚህ ጋርም የረሳሁት አለ የእሷ ጋራ ማለት ነው። 2 አሲር አለ 1 የማንጎና 1 የብርቱካን ማለት ነው። 1100 ብር አንዱ በ550 ብር ሂሳብ። እንግዲህ ውድ ቤተሰቦቼ የዚች እህታችን መፈረሻ አላት። ይሄንን ይመስላል። ምንጣፍም አለ እንደምታዩት በጣም ነው የሚያምረው። ማሻአላህ በጣም በጣም ውብ ነው። እንደምታዩት በካሜራው ብዙም ግርጥ አድርጎ የሚያሳይ ቀረብ ብሎ ሲወጥ በጣም ነው የሚያምረው። እና ያዘዘሽኝ 4 ፍራሽ ከነ ልብሱና 10 ትራስ ከነ ልብሱ ነው። ቦታው ጠበብ ስላለኝ አንደኛውን ፍራሽ እዚህ ጋር ቆሜዋለሁኝ። 3ቱን እንደምታዩት አንጥፌዋለሁኝ። አንድ ፍራሽ ልብስ 1200 ብር፣ ፍራሹ 2400 ብር፣ የትራስ ልብስ 400 ብር፣ ትራስ 350 ብር ነው የገዛሁት። እንደምታዩት 400 ሲባዛ በ10 350፣ ትራሱ ሲባዛ በ10 አብዙት። የፍራሽ 2400 ሲባዛ በ4፣ ልብሱ 1200 ሲባዛ በ4፣ ምንጣፍ 7500 ብር። እንደምታዩት በጣም ቆንጆ ነው። ብሉ ብላክ ላረገው አስቤ ነበር፣ ግን ሁሉም አንድ አይነት ሲሆን ያን ያህል ውበት አይሰጠውም ብዬ በእርሳሲን ያደረግኩት። ብሉ ብላክም አለው። በጣም ነው ማሽ የሚያደርገው። ማሻአላ ያው ምንጣፉን በጣም ሞዳና ወደዛ አስገብቼዋለሁ ቦታ ስለጠበበኝ እንጂ በጣም ትልቅ ነው። 3 በ4 የሚባል ነው። ከዚህ በመቀጠል የማሳያችሁ እጣን ያልኳችሁ ያው እንትኑ ጋር ምግቦቹ ጋር ከተደረገ እጣን በጣም ሽታ ስለሚኖረው ለዛ ብቻ እዚህ ጋር ብቻውን አምጥቼዋለሁኝ። አንደኛው ኪሎ ለአማቶቿ ነው፣ 1 ኪሎ ለቤተሰቦቿ ነው። እዚህ ጋር ለእናቷ ሽቶ አለ። ምርጥ የውጭ ሽቶ ነው። እንደነገርኳቸው ምንጣፉ 7500 ብር ነው ብያቸዋለሁኝ። እዚህ ጋር ሙሉጮች አሏት፣ የሚያማምሩ ሙሉጮች፣ በጣም ትላልቅ ነው። በ1500 ብር ነው አንዷን የገዛሁት። 2 ነው የገዛሁላት። 1 በአረንጓዴው፣ 1 ደግሞ እርሳሲ። ቆንጆ ከለር እንደምታዩት ቆሻሻ ይችላል። በጣም ቆንጆ ከለር ነው ብዬ እኒህን 2ቱን በራሴ ምርጫ ነው ሁሉንም እንትን ያልኩላት። 3000 ብር እነዚህን 2ቱም ማለት ነው። እዚህ ጋር መጋረጃ አላት። የመስኮት መጋረጃ እንደዚሁ ማሽ አድርጋ ብዬ ለትራስ ልብሱ እና ለምንጣፉ ተቀራራቢ ነው ያደረግኩላት። የመጋረጃውንም እንደነገርኳቸው በአንድ እጄ እየቀረስኩ በአንድ እጄ ስለሆነ ለዛ ነው። በጣም አውፍ በሉኝ። በደንብም ካልታያችሁ ለማስተካከል እሞክራለሁኝ። እንደምታው መጋረጃው ይሄ ነው። ባለ 2 ተከፋች። ይሄ ለመስኮቷ 2 ማለት ነው። ከወዳና ከወደ ይሄ አንዱ ነው፣ ይሄ አንዱ ነው። ይሄ ደግሞ ወደ መኝታ ቤት ለመግቢያ የሚሆን ለበር ብላኛለች። በጣም ትልቅ አድርጌ ነው ያሰራሁላት እንዳያንስባት ብዬ። ከለሩን አንድ አይነት ያደረኩት ለምን ለትራስ ልብሱ የሚቀራረበውን ብዬ። በጣም ቆንጆ ከለር ነው፣ እርሳሲ ማለት ነው። እንደምታዩት ይሄ ትልቅ ነው፣ ለትልቅ በርም ይሆናል። እነዚህ 800 ብር ነው ያሰራኋቸው፣ 1600 ብር። ይሄንን ደግሞ ብቻውን በፊት 800 ብር ነበረ። አሁን ይሄ ብቻውን 1600 ብር አድርገውታል። በ1200 ብር ነው ያሰራሁላት በደንበኛ ማለት ነው። እዚህ ጋር ለእናቷ ካልስ አለ። 1 ደርዘን ካልስ ፍሬ 50 ብር 12 ነው። 12 ይባዛ በ50 ወፋፍራ ነው ማለት ነው። ቆሻሻ እንዲችል ብዬ ቆር ያለና እርሳሴ ነው ያደረኩት። እዚህ ጋር ለእናቷ ቀሚስ አለ። በጣም የሚያምር ሽፎን ቀሚስ። በጣም ነው የምወደው እኔ እንደዚህ አይነት ከለር። እሷ እንኳን ፒንክ ይሆንልኝ ብላ ነበር፣ ግን በጣም ስለወደድኩት መጀመሪያ ቪዲዮውን አይተሽ ካልወደድሽው ቀይራለሁ ብዬ ነው እንትን ያልኩት። እንደምታዩት ማሻአላ በጣም ነው የሚያምረው። በጣም የሚያምር ከለር፣ የማይጠገብ
እንደምታዩት በውጩ ገበር በዱባው ገበር ነው። 3200 ብር ትልቅ ነው አለ። እስከ 2500 ብር የሚሸጥ አለ፣ ግን ይሄ ትልቅ ነው። 4 ሜትር የተቆረጠ ነው። ለትልቅ ሰው የሚሆን ማለት ነው። ለቀቅ ያለ እና እንደምታዩት ቀሚሱን ዘርግቼዋለሁኝ። በጣም ነው የሚያምረው። ለዛ አላበሽ የሚሆን ጉፍታ አለ። እዚህ ቀለል ያለች ቆንጆ ጉፍታ፣ በጣምም ነጭ ያልተባለች ቤጅ ማለት ነው። በጣም ነው የሚያምረው። እንደምታዩት 400 ብር ነው ጉፍታው። ማች አድርገው እንደዚህ አልፎ አልፎ ያሉት ጋራ፣ ይሄ ጋራ ጉፍታው ማች ሆነ። እንግዲህ ይሄ ለእናታቸው ነው። ለእናቷን የተገዛው። እዚህ ጋር 37 ቁጥር ሸራ ጫማ አለ። 38 ቁጥር ማለት 38 ቁጥር ሸራ ጫማ አለ። ያው እነዚህ ናቸው አንደኛ ያስያለባቸው። ይሄንን 800 ብር ሸራ ጫማውን 800 ብር። እንግዲህ የእህታችን ትዕዛዝ ይሄንን ይመስላል። እዚህ ቪዲዮ ላይ ያልገባ ከሰል አላት። ከሰል 50 ኪሎ ጥርት ባለ በተረቀመ ከሰል 1000 ብር አላት ማለት ነው። ቪዲዮ ላይ አላመጣሁትም። እንግዲህ እቃው ጋር እንትን እንዳይልብኝ ብዬ አላስገባሁትም ማለት ነው። የዛሬው እህታችን ትዕዛዝ ይሄንን ይመስላል። ሰብስክራይብ እያደረጋችሁ አበረታቱኝ። እዘዙ። በአማራ አደርሳለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።